ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች። ሰላም፣ ፍቅር፣ ጤና ባላችሁበት ድረስ እያልን የሰዓቱን ዜና ይዘን ቀርበናል። በተያያዘ ዜና የህወሓት ጦር በአፋር ክልል እያደረገ የሚገኘውን እንቅስቃሴ ከፍ አድርጎታል። ራሱን የትግራይ መከላከያ ሰራዊት TDF ብሎ የሚጠራው ታጣቂ ቡድን ከትላንት ጀምሮ ወደ አፋር ክልል መግባቱን አንድ የቡድኑ ከፍተኛ ወታደራዊ አዛዥ ተናግረዋል። ወደ አፋር የገባ ነው በመንግስት የሚደገፈውን ራሱን የትግራይ ሰላም ሰራዊት ብሎ በሐራ ምድር መሬት ላይ የተደራጁ ታጣቂ ኃይል ለመምታት እንደሆነ ይፋ አድርገዋል። በአማራ ክልል በፋኖ ኃይሎችና በመንግስት ኃይሎች የሚደረጉ ጥቃቶች ከቀን ቀን እየጨመሩ መጥተዋል። ውጥረቶችም ኃይለዋል። በፋኖ በኩል የፌዴራል መንግስቱን ሲወቅስ፣ ፌዴራል መንግስት ደግሞ የፋኖ ኃይሎች ጋር ወቀሳ ይፈጥራል። ሆኖም ህዝቡን የአገታ ጉዳይ ብዙዎችን እያስጨነቀ ይገኛል። በጎንደር ከተማ ማራኪ ክፍለ ከተማ ገንፎ ቁጭ ተብሎ በሚጠራው አካባቢ ባለፈው ሳምንት ተፈጸመዋል የተባለው የእገታ ወንጀል ብዙዎችን አሳዝኗል። ሰለባ ከሆኑ ዜጎች አንዱ ህይወቱ በአሳዛኝ ሁኔታ ማለፉ ተነግሯል። በአራት ቀኖች በታጋቾች የቆዩት እኚህ ግለሰቦች የት እንዳሉ ሳይታወቅ የቆዩ ሲሆን በጥቅምት 26 ዓ.ም በታጋቾች መካከል ሳሊ አህመድ የተባለ የዕለት ሰራተኛ የነበረ ወጣት መገደሉ ተረጋግጧል። የሟች ሳሊ አህመድ ቀብር ስነ ስርዓትም በጎንደር ከተማ ሸኢ አሊ ጎንደር የሙስሊም መካነ መቃብር ቤተሰብ መፈጸሙ ተናግሯል። ከዚህ ጋር በተገናኘም በባህር ዳር ከተማ ቀበሌ 14 የጽጌ ጾም ጸበል የሚጠጡበት ወቅት በታጣቂዎች ታገቱ የነበሩ የባንክ ሰራተኞች ለቀናት ከቆዩ በኋላ እያንዳንዳቸው 300,000 ብር ቤዛ ከፍለው መለቀቃቸው ተሰምቷል። የዛበጃ ምንጮች እንደገለጹት መሽነቲ አካባቢ በሚንቀሳቀሱ ታጣቂዎች እንደታገሱ የተገለጹት ሲሆን አጋቾቹ መጀመሪያ ላይ ለእያንዳንዶቹ ታጋቶች 1 ሚሊዮን ብር ጠይቀው እንደነበር ተናግሯል። ሆኖም ከቤተሰቦቹ ጋር በተደረገ ድርድር የቤዛውን ገንዘብ ወደ 300,000 ዝቅ በማድረግ ከተስማሙ በኋላ የሰራተኞች ቤተሰቦችና ወዳጆች ገንዘቡን አሰባስበው ለእገታ ፈጻሚዎቹ እንዳስረከቡ ታውቋል። ገንዘቡ ከተቀበሉ በኋላም አጋቾቹ የባንክ ባለሙያዎቹን ለቀው ከቤተሰቦች ጋር እንዲቀላቀሉ ማድረጋቸውም ተሰምቷል። ይህ ክስተት በአማራ ክልል ዋና ከተማ በሆነችው ባህር ዳር አካባቢ ያለው የጸጥታ ሁኔታ አሳሳቢነት በድጋሚ ያሳያል። በዜጎች ላይ የሚፈጸሙ እገቶች፣ ለቤዛ ገንዘብ የመጠየቅ ወንጀሎች በክልሉ የተለያዩ አካባቢዎች ሲዘገቡ ቆዩ ሲሆን ይህ በቅርብ ጊዜ ክስተት ችግሩ እስከ ከተማው አንበር ድረስ መዝለቁን አመላካች ሲል የዛሀበሻ ዜና ምንጮች ዘግበዋል። በሌላ ዜና በምስራቅ ወለጋ ኪሪሙ ወረዳዎች ታጣቂዎች ባደረሱት ጥቃት 4 ሰላማዊ ሰዎች መገደላቸው ተነግሯል። በምስራቅ ወለጋ ዞን ኪሪሙ ወረዳ በደረሰ የታጣቂዎች ጥቃት 4 ሰላማዊ ሰዎች ተገለው ሌሎች 4 መቁሰላቸው ተነግሯል። ነዋሪዎቹ እንዳሉት ከጥቃቱ ተጨማሪ ጥቃት በርካታ የቁም እንስሳት ተዘርፈዋል። ስለ ሁኔታው ለዶቼ ቬለ አስተያየታቸውን የሰጡ ነዋሪዎች የጸጥታ ኃይሎች ሊከላከሉን አይችልም በሚል ወቅሰዋል። በምስራቅ ወረዳ ኪሙ ወረዳ ለዓመታት የዘለቀው የጸጥታ ችግር ስጋት ዛሬ ማቋጫ እንዳላገኘና የወረዳው ነዋሪዎች ለዶቼ ቬለ ገልጸዋል። ነዋሪዎቹ እንዳሉት በወረዳው በአባይ ሸለቆ አዋሳኝ በሆነችው የዋሰቲ ቀበሌ በደረሰ ታጣቂዎች ጥቃት 4 ሰዎች ተገለው 4ቱ ቆስለዋል። ስማቸው እንዳይጠቀስ የጠየቁት የአካባቢው ነዋሪ ለዶቼ ቬለ እንደገለጹት ህብረተሰቡ በራሱ ታጣቂዎች እንዳይከላከል የመንግስት የጸጥታ ኃይሎች የቀበሌው ነዋሪ ትጥቅ አስፈትተው ወስደዋል ሲሉም ይወቅሳሉ። አልፈው ሄደው ነው እንደዚህ አይነት 8 አርሶ አደር በጥይት መተው 4ቱ ወዲያው ሞተው ተቀብረዋል። በትንሹ ከህዝቡ ላይ 25 የጦር መሳሪያ ነጥቆ ወስዷል። በዚህም እንግዲህ ትላንት ሞቶ የቀረው ጫካ ለመግባት ተገዷል ሲሉ ተናግረዋል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታም ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። ወደ ዝርዝር መረጃ ወሰርናችሁ። የህወሓት ታጣቂዎች ወደ አፋር ክልል ጥቃት መክፈታቸው የሚገልጽ መረጃ መዘገባችን ይታወሳል። አሁን ደግሞ የህዝቡ ህወሓት ከተቆጣጠራቸው ቦታዎች እየሸሸ እንደሆነ ተነግሯል። በአፋር ክልል መሽገው የሚንቀሳቀሱት የነጻ መሬት ታጣቂዎች ከትላንት በስቲያ ባወጡት መግለጫ ከህወሓት በኩል ጥቃት እንደተከፈተባቸው ገልጸው ወደ ሙሉ ለሙሉ ጦርነት መግባታቸውን ይፋ አድርገው ነበር። ከትናንት አንስቶ ውጊያው በርትቷል። የህወሓት ታጣቂዎች ትላንት ጥቅምት 26 2018 ዓ.ም ከተቆጣጠራቸው መጋሌ በምትባል ከተማ ስር የሚገኙ 6 መንደሮች ናቸው። ወረአ፣ ኩሳ በርበራ፣ ዶያ፣ ገደባልአ፣ ካርማጋና ሚልኪ እንደሚባሉ ለማወቅ ተችሏል። ቱንሳ በተባለ ሌላ አንድ አካባቢ በከባድ መሳሪያ የተገዘ ውጊያም ሲደረግ ማምሸቱን ታውቋል። ዛሬ የአፋር የጸጥታ ኃይሎች የመንደሮች ከወረሩት የህወሓት ታጣቂዎች ጋር ተኩስ ሊገጥሙ ይችላሉ የሚል ስጋት በርካታ ነዋሪዎች አዳሩን
መሸሻቸውና ቦታው ባዶ መሆኑን ተነግሯል። አሁን በደረሰ መድረሳ የአፋር ክልል ሚሊሻዎች ወደ ክልላቸው ሰብሮ የገባው የህወሓት ታጣቂዎች ላይ የመልሰው ማጥቃት መክፈታቸው ተሰምቷል። ሚሊሻዎቹ ወደ ግንባር ሲንቀሳቀሱ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ላይ እየተሰራጨ ይገኛል። ከፌዴራል መንግስቱ በኩል በዚህ ላይ የተባለ አስተያየት የለም። በአማራ ክልል በዋና ከተማ በሆነችው ባህር ዳርና አካባቢ ያለው የጸጥታ ሁኔታ አሳሳቢነት ብዙዎችን እያነጋገረ ይገኛል። በዜጎች ላይ የሚፈጸሙ እገቶች፣ ለቤዛ ገንዘብ መጠየቅ ወንጀሎች በክልሉ የተለያዩ አካባቢዎች ሲዘገቡ የቆዩ ሲሆን በቅርብ የከሰተ ችግር እስከ ከተማዋ አንበስ ድረስ መዝለቁን አመላካችም ያደርገዋል። እንደሰማነው በባህር ዳር ከተማ ቀበሌ 14 ጽጌ ጾም ጸበል የሚጠጡበት ወቅት በታጣቂዎች ታግተው የነበሩ የዳሽን ባንክ ሰራተኞች ለቀናት የቆዩ በኋላ እያንዳንዳቸው 300,000 ብር ቤዛ ከፍለው መለቀቃቸውን የዛሀበሻ ቤተሰብ ምንጮች ገልጸዋል። እንደ ምንጮቹ ከሆኑ መሸንቲ አካባቢ የሚንቀሳቀሱ ታጣቂዎች እንደታገቱ የተገለጹት ሲሆን አጋቾቹ መጀመሪያ ላይ ለእያንዳንዱ ታጋጅ 1 ሚሊዮን ብር ጠይቀው ነበር። ሆኖም ከቤተሰብ ጋር በተደረገ ድርድር የቤዛው ገንዘብ ወደ 300,000 ብር ዝቅ እንዲል ከተስማሙ በኋላ የሰራተኞቹ ቤተሰቦችና ወዳጆች ገንዘብ አሰባስበው ለእገታ ፈጻሚዎቹ እንዳስረከቡ ታውቋል። ገንዘቡ ከተቀበሉ በኋላም አጋቾቹ የባንክ ባለሙያዎቹን መልቀቃቸው በሰዎቹ ላይ እፎይታ ፈጥሯል። ሆኖም አንዳንድ የምንሰማቸው የእገታ ታሪኮች ገንዘብ ከተቀበሉ በኋላ ነፍስም እንደሚያጠፉ የተሰማ እየተለመደ የመጣ ነገር ሆኗል። ይህ ክስተት በአማራ ክልል ዋና ከተማ ባህር ዳር ያለውን የጸጥታ ችግር አሳሳቢ አድርጎታል። በተያያዘ ዜና በጎንደር ከተማ ማራኪ ክፍለ ከተማ ገንፎ ቆጮ ተብሎ የሚጠራ አካባቢ ባለፈው ሳምንት ተፈጽሟል የተባለው የእገታ ወንጀል ሰለባ ከሆኑ ዜጎች መካከል አንዱ ህይወቱ ማለፉ ተናግሯል። ታሪኩ የሚጀምረው ጥቅምት 22 ቀን 2018 ምሽት ላይ ነው። በአካባቢው ይኖሩ የነበሩ 5 የእስልምና እምነት ተከታዮች ማታውን የኢሻ ጸሎት ለመስገድ መስጂድ በማምራት ላይ ሳሉ ማንነታቸው ባልታወቀ ታጣቂዎች እገታ እንደተፈጸመባቸው ከስፍራው የወጡ መረጃዎች ያመለክታሉ። ከታጋቾቹ መካከል የመስጂድ ጥበቃ ሰራተኛም ይገኝበታል። ለ4 ቀናት በታጋቾች እጅ የቆዩት እነዚህ ግለሰቦች የት እንዳሉ ሳይታወቅ የቆየ ሲሆን በትላንት ዕለት ጥቅምት 26 ቀን 2028 ዓ.ም ከታጋቾች መካከል ሳሊ አህመድ የተባለው ወጣት ሰራተኛ መገደሉ ተረጋግጧል። የሟች ሳሊ አህመድ ስነ ስርዓትም በዛሬው ዕለት በጎንደር ከተማ ሳይሊ ጎንደር የሙስሊም መካነ መቀረጸብ ተሳትፎ መፈጸሙ ተናግሯል። የተቀሩት ታጋቾችና አሳሳቢ ሁኔታም ብዙዎችን እያነጋገረ ነው። ይህ ዜና ይበልጥ አሳሳቢ የሚሆነው ከሟች ሳሊ አህመድ ጋራ አብሮ የታገቱት የቀሩት 4ቱ ግለሰቦች አሁንም በታጋቾች እጅ መሆኑ፣ ከዚህም ባሻገር ከነዚያ ሙስሊሞች ጋራ አብሮ እየታገተ እንደተነገረለት አንድ ክርስቲያን እምነት ተከታይም ግለሰብ በታጋቾቹ ከፍተኛ ድብደባ እንደተፈጸመበትና በደረሰበት ከባድ ጉዳት የተነሳ ህይወቱ አስጊ ሁኔታ ላይ እንደሚገኝም ለማወቅ ተችሏል። ይህ ክስተት ከከተማ ነዋሪዎች ላይ ከፍተኛ ድንጋጤና ሀዘንም ፈጥሯል። በተለይም በጸጥታ ስጋት በምትታመሰው ጎንደር ከተማ ንጹህን ዜጎች በእምነታቸው በሙያቸው ወይም በዘፈቀደ የተለያየ ጥቃት መጋለጣቸው ማህበረሰቡ ስጋት አባብሷል። እገታውን የፈጸሙ አካላት ማንነት ሆነ የታጋቾች በህይወት የመኖር የሚጠይቁት ነገር እስካሁን በግልጽ አልተናገሩም። ሆኖም አንዳንዶች የፋኖ ኃይሎች ናቸው እያሉ ይገኛሉ። በምስራቅ ወለጋ ዞን ኪሩም ወረዳ በደረሰ የታጣቂዎች ጥቃት 4 ሰላማዊ ሰዎች ተገድለው ሌሎች 4 መቁሰላቸውን ነዋሪዎች ተናግረዋል። ነዋሪዎቹ እንዳሉት ከጥቃቱ ተጨማሪ ታጣቂዎች በርካታ የቁም እንስሳት ተዘርፈዋል። ስለ ሁኔታው ለዶይቼ ቬለ አስተያየታቸውን የሰጡ ነዋሪዎች እንዳሉት የመንግስት ጸጥታ ኃይሎች ሊከላከሉን አልቻሉም ሲሉም ወቅሰዋል። በጉዳዩ ላይ ከወረዳው እስከ ክልል ያለ መንግስት ባለስልጣናት ምላሽ ለማግኘት የተደረገውም ጥረት በዶይቼ ቬለ በኩል አልተሳካም። በምስራቅ ወለጋ የኪሙ ወረዳ ለዓመታት የዘለቀው የጸጥታ ስጋት ዛሬ መቋጫ እንዳላገኘ ነው የወረዳው ነዋሪዎች ለዶይቼ ቬለ የገለጹት። ነዋሪዎቹ እንዳሉት በወረዳው አባይ ሸለቆ አዋሳኝ በሆነችው ዋሴቲ ቀበሌ በደረሰ የታጣቂዎች ጥቃት 4 ሰዎች ተገድለው 4 ቆስሏል። ስማቸው እንዲጠቀስ የጠየቁ የአካባቢው ነዋሪ ለዶይቼ ቬለ እንደተናገሩት ህብረተሰቡ በራሱ በታጣቂዎች እንዳይከላከል የመንግስት ጸጥታ ኃይል የቀበሌው ነዋሪ ትጥቅ አስፈትተው ወስደዋል ሲሉም ይወቅሳሉ። አልፈው ሄደው ነው እንደዚህ 8 አርሶ አደሮችን በጥይት መጥተው 4ቱ ወዲያው ሲሞቱ ሌሎች አደጋ ደርሰውባቸዋል። በትንሹ ህዝቡ ላይ ወደ 25 የጦር መሳሪያ ነጥቆ ወስደዋል። በዚህም እንግዲህ ትላንት የሞተው ሞተ፣ የተቀረው ጫካ ወራ ገብቷል ብሏል። በተለያዩ የጽንፈኛ ታጣቂ ቡድኖች አደራጆች ለጥቃትና ለዘረፋ ተጋላጭ ናቸው በተባለችው በዚህ ቀበሌ ባለፉት ዓመታት በተደጋጋሚ በደረሰ ጥቃት በርካታ ሰዎች መገደላቸውን ለዶይቼ ቬለ የተናገሩት እኛው አስተያየት ሰጪ የመንግስት ኃይሎች ሊከለክሏቸው አልቻለም ሲሉ ወቅሰዋል። በአርሶ አደሩ ላይ ከፍተኛ ጉዳት አድርሰውበታል። ለጽንፈኞች ሲባል አርሶ አደሩ ማዳበሪያ ለማግኘት ወደ ከተማ መውጣት አልቻለም። አቤቱ ተቀምጦ ከብቶቹን ብቻ እንኳን እንዳይጠቀም አድርገውታል ይላል። ድምጻችንን እንድንቀየር የጠየቁንና በዋሲቲ ቀበሌ የደረሰው ግድያ ያረጋገጡልን የወረዳው ነዋሪ እንዳሉት ጽንፈኛ የተባሉት እነዚህ ታጣቂ ኃይሎች በምስራቅ ወለጋ ዞን የተለያዩ ወረዳዎች ከሚደርሳቸው ጥቃቶች በተጨማሪ የአርሶ አደሩን ከብቶች ዘርፈው ወስደዋል። በተጨማሪም ባለፉት 2 ከተሞች አልፈው አግተው በመውሰድ ቤዛ ይጠይቁበታል
የህዝብ አቅም በላይ እንደሆነ መጥቷል ሲሉ ተናግረዋል። ውድ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ